ጦሳ ፈላና ምን አስነክታይ ነው በቴሌቪዥን አይደለም ባይነ ህሊና ስትታይ እዛው ተቀምጬ ሩቅ ሀገር እንዳለ ሰው ተመስጬ ያየሁ የማልጠግባት የኔዋ ልዩ ከተማ ሳቅና ጨዋታ ሁሌ ካማራችሁ እንደኔ ጦሳ ላይ በተወለዳችሁ ይላል የጦሳ ልጅ። የማይመችህ ብሔር ብትለው ምነካ ወዳጄ እኔ እኮ የጦሳ ልጅ ነኝ። የሚወደኝም በመውደድ የተጠመርኩ ሰው ነኝ። በየትኛው ጊዜ ነው ስለ ጥላቻ ላስብ የሚችለው ይላል። ሕዝቧ ልብ ውስጥ የተገነባውን ፍቅርና እንግዳ ተቀባይነት በውል ያልተረዱ ሰዎች ጦሳ እኮ ሕንፃ የላትም ብለው ይሳለቁ ያምራቸዋል። ትንሹ ትልቁ የመጣውን የሄደውን ከመቀበል በላይ ስልጣኔ ያለ እንዴ ወዳጄ? እንዲህ ለሚሉት ሰዎች ሰውነትን ከግንብ ጋር በማወዳደር መዝቀጥ አግባብ አይደለም እላለሁ። በመሰራረቱ ከደጋጋ ትምህርት ቤት ቀጥሎ የተመሰረተው ጦሳ ፈላና መሆኑን ልብ ይለዋል። ጦሳ ፈላና ላይ የትም የሌለ ከነስታንፎርድ ብሪጅ የሚልቀው የጎሴ ሜዳ መሆኑን ዘነጋኸው ልበል። የጦሳ ልጅ ማዳላት አያውቅም የምልህ ወድጄ አይደለም። ያለውን የሚያካፍል እንኳን ለሰው አይደለም የሚፈሰውን ውሃ እኩል የሚሰጥ ልክ ሀገር ነው የምልህ በምክንያት ነው። የጦሳ ልጅ ጨዋታ አዋቂ ነው፣ ደግ ርኅሩህ፣ ስለ ሰዎች አብዝቶ የሚጨነቅ ክፉ አይንካብኝ ጦሳ። የሽንብራ ብርትር የዛፎች ፍሬ እንዴት ዞሬ ትዝ አለኝ ሀገሬ። የሽንብራ ብርትር የዛፎች ፍሬ እንዴት ዞሬ ትዝ አለኝ ሀገሬ።